ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የቦንጋ ትምህርት ኮሌጅ በመማር ማስተማር ጥናትና ምርምርና በማህበረሰብ አቀፍ አገልግሎቶች ላይ ውጤት እያስመዘገበ መሆኑ ተገለጸ። የኮሌጁ የስራ አመራር ቦርድ የ2016 ዓ.ም የስራ አፈጻጸምና ቀጣይ እቅድ ላይ ውይይት ማድረጉ ተመላክቷል። የቦርድ አባላቱ በተጨማሪም በኮሌጁ ውስጥ የተሰሩ የልማት ስራዎችንም ተዘዋውረው ጎብኝተዋል። ተጨማሪውን ተከታትለን እንመለስ። በ1990ዎቹ እንደተመሰረተ የሚነገርለትና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውስጥ ብቸኛ የሆነው የቦንጋ ትምህርት ኮሌጅ ባለፉት ዓመታት በተለይም መምህራንን አሰልጥኖ ከማብቃትና የተማረ የሰው ኃይል ከማውጣት አንጻር ሚናው የጎላ መሆኑ ይነገራል። ኮሌጁ ከመማር ማስተማር ጎን ለጎን ሌሎች ተግባራትንም ትኩረት በማድረግ እየሰራ ይገኛል። የኮሌጁ የስራ አመራር ቦርድ አባላት የ2016 ዓ.ም የስራ አፈጻጸምና የ2017 ዓ.ም እቅድ ላይ በመወያየት በኮሌጁ ውስጥ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። ውይይቱን የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ እንዲሁም የኮሌጁ ስራ አመራር ቦርድ ሰብሳቢ አቶ አልማው ዘውዴ ሲሆኑ ኮሌጁ የትምህርት ስርዓትን ለማሻሻል ዋነኛና ሞተር የሆነውን መምህራን ልማት ላይ አጽንኦት ሰጥቶ እየሰራ መሆኑን ተናግረዋል። አቶ አልማው አክለው የእንግሊዝኛ ቋንቋን ለማሻሻል በኮሌጁ እየተሰራ ያለው አበረታች ስራ ተጠናክሮ መቀጠል እንዳለበትም አሳስበዋል። ይህ ተቋም በዋነኛነት በክልላችን ውስጥ ላለ ለትምህርት ስርዓት ዋናው ቁልፍና ሞተር የሆነውን የመምህራን ልማት ላይ የሚሰማራ ተቋም ስለሆነ መምህራን ደግሞ በትምህርት ሴክተር ውስጥ ብቸኛ ባይባሉም አልፋና ኦሜጋ የትምህርት ጥራት እንዲረጋገጥ ትልቁን ድርሻ የሚወጣው የመምህራን ናቸው። የዚህ ክልል አጠቃላይ ማህይምነት ላይ የሚደረገው ትግልም ከዚህ ተቋም ውስጥ እስካሁን በፈሩ አሁንም እየፈሩ ባሉና ቀጣይም በሚመረቁ መምህራኖች ጫንቃ ላይ የሚወድቅ ስለሆነ ብቃትም ጥራትም ያላቸው መምህራንን ማልማት የተቋሙ ትልቁ አላማ ነው። ከዚህ አኳያ የኮሌጁ አደረጃጀት እነዚህን እጩ መምህራንን በብቃት በማሰልጠን በትምህርቱ ሴክተር ውስጥ ትልቅ ለውጥ እንዲያመጡ ለማድረግ እየተሰሩ ያሉ ስራዎች እጅግ በጣም ተስፋ ሰጪ እንደሆኑ አይተናል። በተቋሙ ውስጥ የቤተ ሙከራ አደረጃጀቱ የቴክኖሎጂ አጠቃቀም ላይ በኢንፎርሜሽን ቴክኖሎጂ የታገዘ ትምህርት ለመስጠት የሚደረግበት እንዲሁም ደግሞ በቋንቋ ልማት በተለይም የእንግሊዝኛ ቋንቋ ማሻሻያዎች ላይ የትምህርት ኮሌጁ እያከናወናቸው ያሉ ተግባራት ለክልሉ ብቻም ሳይሆን ከክልሉ አልፎ በሀገር አቀፍ ደረጃም ጭምር በጣም ተሞክሮ ሊወሰድባቸው የሚችሉ ናቸው። በእነዚህ ጉዳዮች ላይ ቀጣይም ከመምህራንና ትምህርት ቤቱ ማህበረሰብ ውጪ የከተማውን ማህበረሰብ ጭምር ማገልገል በሚችሉባቸው ጉዳዮች ላይ የስራ አመራር ቦርዱም በዝርዝር የተወያየበትና የጋራ አቅጣጫዎችን ያስቀመጥንበት ነው። ኮሌጁ በመንግስት የተመደበውን ሀብት ብቻ ሳይጠብቅ ከመማር ማስተማር ጥናትና ምርምርና የማህበረሰብ አገልግሎት ውጪ የውስጥ ገቢውን የማሳደግ ስራ ትኩረት ሰጥቶ እየሰራ እንደሆነ የተናገሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፋይናንስና ኢኮኖሚ ልማት ቢሮ ኃላፊና የኮሌጁ ስራ አመራር ቦርድ አባል ወይዘሮ ወሰነች ቶማስ የተመደበውን ሀብት ኮሌጁ ለታለመለት ዓላማ ማዋሉንም ገልጸዋል። ቦንጋ መምህራን ትምህርት ኮሌጅ አጠቃላይ አፈጻጸሙን ስናይ አጠቃላይ የተመደበለትን የፋይናንስ ሀብት አስተዳደር በስርዓት ከመምራት ያንዳንዱን ገንዘብ ለታለመለት ዓላማ ከመዋል አንጻር እንዲሁም ደግሞ በተለይ ደግሞ የሚመደበው ሀብት የመማር ማስተማር ሂደቱ ላይ ትኩረት አድርገው በክልላችን ውስጥ በዚህ ኮሌጅ የሚማሩትን መምህራንን ከማብቃት ብቁ የሆነ መምህራን ከማፍራት አንጻር የትምህርት ስርዓቱን ያው የተጣለበትን ድርሻ ኃላፊነት ከመወጣት አንጻር እየሰሩ ያሉ ስራዎች በአካልም አይተናል። እንደዚሁም ደግሞ ውጤታማ መሆናቸውን ገምግመናል። ካቀዱት አንጻር እየሄዱበት ያለው ሂደት በጣም ጥሩ ነው። መምህራንን እጩ መምህራንን ተቀብሎ ማስተማርና ውጤታማ የሆኑ መምህራን ሆነው እንዲወጡ ከማድረግ አንጻር እየተደረገ ያለው ስራ በጣም ማበረታች መሆኑን አይተናል። የቦንጋ ትምህርት ኮሌጅ ከመማር ማስተማር ባሻገር በግብርና ስራ በመስራት የውስጥ ገቢ ከማሳደግ በላይ ለአካባቢው ማህበረሰብ ኑሮን ለማሻሻል በትኩረት እየሰራ መሆኑን የተናገሩት የቦንጋ ትምህርት ኮሌጅ ዲን አቶ አንተነህ አየለ ናቸው። ጎዝ ላይ ያው በርካታ ተግባራት እናከናውናለን። ያው አንዳንድ በጣም ችግርተኞችን ከቁሳቁስ ከመደገፍ አንስቶ ለምሳሌ አሁን እኛ ኮሌጅ ውስጥ በጣም በርካታ የአስተዳደር ሰራተኞች አሉ። በጣም በዝቅተኛ ክፍያ የሚተዳደሩ ነው። ትምህርት ቤት ልጆቻቸውን መላክ ይከብዳቸዋል። ብዙ ጊዜ መስከረም ላይ ደብተር መግዛት፣ እስክሪብቶ መግዛት፣ ዩኒፎርም መግዛት ይከብዳቸዋልና ገቢያቸው ደግሞ አሁን ካለው ገበያ ዋጋ አንጻር በጣም ከባድ ስለሆነ አፎርድ ስለማያደርጉ በዛ ምክንያት ተማሪዎች ከትምህርት ቤት እንዳይቀሩ በሚል ሀሳብ እንደግፋቸዋለን።
ደብተር እስክሪብቶ እናቀርባለን። ደብተር እስክሪብቶ ሰጥተናቸው ተማሪዎቹ ወደ ትምህርት ቤት እንዲሄዱ ምክንያት እንሆናለን ማለት ነው። ያው ሌላው ጉዳይ ያው እዚህ ትምህርት ቤቶች አሉን ከተማ ውስጥ ማለት ነው። ትምህርት ቤቶች አሉን፣ አንደኛ ደረጃ ትምህርት ቤቶች አሉን፣ ሁለተኛ ደረጃ ትምህርት ቤቶች አሉን። አንደኛ ደረጃ ትምህርት ቤቶች ጋር በመማር ማስተማሩ ቀጥታ የምንደግፈው ነገር አለ። ለምሳሌ ዘንድሮ ከተማ ውስጥ ያሉ ኦልሞስት ሁሉም ያን ደረጃ ትምህርት ቤቶች ላይ 8ኛ ክፍል ተማሪዎችን ይሄ ክልላዊ ፈተና የሚፈተኑትን ለክልላዊ ፈተና ትምህርት ፈተና የምናበቃበት ሙያዊ ድጋፍ መምህራኖቻችን ለይተው በተለዩ በ5 የትምህርት አይነቶች ላይ ድጋፍ አድርገዋል የኮሌጃችን መምህራን። ያ አንድ ነገር ነው። ሌላው ያው እንዲሁም በተከታታይ ቁሳቁስ ድጋፍ እናደርጋለን። ከትምህርት ቤት ተሞክሮ ተማሪዎቻችን ሄደው እዛ ነው የሚሰሩትና በሚሄዱበት ሰዓት ላይ የሚጠቀሙበትን ሲደመር ትምህርት ቤቶችም የሚጠቀሙባቸውን የጽህፈት መሳሪያዎች፣ አንዳንድ የትምህርት ቁሳቁሶች የምንደግፍበት ሂደት አለ። የቡንጋ ከተማ አስተዳደር ከንቲባና የኮሌጁ ስራ አመራር ቦርድ አባል አቶ አስማማ ወደመ በበኩላቸው በበጀት ዓመቱ ኮሌጁ በርካታ ተግባራት መከናወኑን ተናግረው የመማር ማስተማር ስራውን ውጤታማ ለማድረግ ተግባር ተኮር ትምህርት ላይ እየሰጠ ያለው ስራ ተጠናክሮ መቀጠል አለበት ብለዋል። ቤተ ሙከራ ላይ ያለው ነገር በተፈጥሮ ሳይንስ ክፍል ወይም በተፈጥሮ ሳይንስ ዘርፍ እየተሰራ ያለውን የቤተ ሙከራ ቁሳቁስና ቤተ ሙከራ ላይ እየተሰራ ያለውን ስራ ነው ያየነው። የማለት ደግሞ ቲዮሬቲካሊ የሚሰጡ ትምህርቶችን ፕራክቲካል ለማድረግ ወይም ተግባር ተኮር ትምህርት ለመስጠት እየተደረገ ያለውን ጥረትና እየተሰራ ያለውን ስራ አይተናል። እዛ በሶስቱም ዲፓርትመንት ያየነው ነገር እጅግ በጣም አስደማሚ ነው። እውነት ለመናገር ጥሩ ተይዞ የተሰራ እንዳለ ለመመልከት ችለናል። ኮሌጁ መማር ማስተማር ጥናትና ምርምር እንዲሁም የማህበረሰብ አገልግሎት ላይ በመስራት አመርቂ ውጤት ማስመዝገቡን የኮሌጁ አካዳሚክ ምርምርና ማህበረሰብ አገልግሎት ምክትል ዲን ዶክተር አህመድ እስማኤል ገልጸዋል። በአጠቃላይ መማር ማስተማር በምርምርና በማህበረሰብ አገልግሎት ዘርፍ እጅግ በጣም አመርቂ የሆኑ ውጤቶች የተመዘገቡበት አመት ከመሆኑ ጋር ተያይዞ በምርምርም እና እንዲሁም ደግሞ ተቋማዊ ግንኙነትን ከማስፋት አኳያ ከፍተኛ የሆነ ውጤት የተገኘበት እንደነበረ የተገመገመበት ሁኔታ ነው ያለው ማለት ነው። በኮሌጁ የሳይንስ ቤተ ሙከራ ላይ ያሉ የተለያዩ ስራዎችን የዲጂታል ቤተ መጻሕፍት፣ የትምህርት መርጃ መሳሪያ ማምረቻ ማዕከል፣ የአካል ብቃት ማጎልበቻ ማዕከል፣ የንብ እርባታ፣ የቡና ምርት እንዲሁም ሌሎች የስራ ክፍሎች የተሰሩ ስራዎች የጉብኝቱ አካል ሆነዋል። በመጨረሻም የኮሌጁ ስራ አመራር ቦርድ አባላትና የኮሌጁ ማኔጅመንት አካላት የችግኝ ተከላ መርሃ ግብር አከናውነዋል። የቡና ጥራትና የግብይት ሰንሰለትን ለማስጠበቅ የዘርፉ አካላት ከተናጠል ይልቅ በጋራ መቆም እንዳለባቸው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡናና ሻይ ባለስልጣን አስታወቀ። የኢትዮጵያ ብሔራዊ የቡና ማህበር አባላት የግንዛቤ ማስጨበጫ መድረክ በቦንጋ ከተማ አካሂዷል። ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ የተገኘውን ዘገባ ወይኒቱ ወዳጆ ታቀርበዋለች። ለሀገሪቱ የውጭ ምንዛሬ ዋነኛ ምንጭ የሆነውን የቡና ምርት ውጤታማነትን ለማረጋገጥ እንደ ሀገር በተወሰደው ዘርፉን የማሻሻል ስራ ለውጥ መታየቱን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡናና ሻይ ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ገልጸዋል። ከተለመደው አሰራር በመላቀቅ ለተወዳዳሪነት መዘጋጀት እንደሚገባም ጠቁመዋል። ዘርፉን ውጤታማ ለማድረግ በጋራ መስራት በማስፈለጉ በማህበር ተደራጅተናል ያሉት የኢትዮጵያ ብሔራዊ የቡና ማህበር ስራ አስፈጻሚና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና አምራቾችና አቅራቢዎች ማህበር ለሀገሪቱ የውጭ ምንዛሬ ዋነኛ ምንጭ የሆነውን የቡና ምርት ውጤታማነትን ለማረጋገጥ እንደ ሀገር በተወሰደው ዘርፉን የማሻሻል ስራ ለውጥ መታየቱን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡናና ሻይ ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ገልጸዋል። በተለይ በዘርፉ ማነቆ የሆነውን ጥራትና የግብይት ሰንሰለትን ለማሻሻል ከተናጠል ይልቅ በጋራ ቅንጅት መስራት ይገባል ብለዋል። ዘርፉ እንደ ዓለም በርካታ ፈተናዎች የሚያጋጥሙበት በመሆኑ ከተለመደው አሰራር በመላቀቅ ለተወዳዳሪነት መዘጋጀት እንደሚገባም ጠቁመዋል። ዘርፉን ውጤታማ ለማድረግ በጋራ መስራት በማስፈለጉ በማህበር ተደራጅተናል ያሉት የኢትዮጵያ ብሔራዊ የቡና ማህበር ስራ አስፈጻሚና የደቡብ ምዕራብ የኢትዮጵያ ሕዝቦች ክልል ቡና አምራቾችና አቅራቢዎች ማህበር ፕሬዝዳንት አቶ ዝናቡ አባመጫና የማህበሩ ቦርድ አባልና የኢትዮጵያ ቡና አምራቾችና ላኪዎች ፕሬዝዳንት አቶ መስፍን ጣበሳ ይህም በዘርፉ የሚስተዋሉ ችግሮችን በጋራ ለመለየትና አቅጣጫ ለማስቀመጥ አስችሏል ብለዋል። በተለይ ሀገሪቱ በርካታ ቡና አምራችና ላኪዎች ያሏት ብትሆንም የጥራትና የግብይት ሰንሰለት እንዲሁም የምርትና ምርታማነት ችግር መሆኑን ገልጸዋል።
በመሆኑም ችግሩን በጋራ እየፈቱ የቡናን ምርትና ምርታማነት ማሳደግና የጋራ ተጠቃሚነትን ከማረጋገጥ አንጻር ማህበሩ በቀጣይ በትኩረት ይሰራል ያሉት አስተያየት ሰጪዎች በተለይ የዘርፉ ተዋናይ እጅ ለእጅ ተያይዞ መስራት እንዳለበትም አሳስበዋል። ለቡና ዘርፍ ውጤታማነት ማነቆ ከሆኑ ችግሮች የጥራትና ገበያ ትስስር ዋነኛው ነው ያሉት የመድረኩ ተሳታፊ አምራች አርሶ አደሮች መካከል አቶ መስፍን ገብሬና ሼህ ጣሃ አደም በበኩላቸው ማህበሩ ይህን ችግር ይፈታል ብለው እንደሚጠብቁም ገልጸዋል። ከአባላቱ የተለያየ ተሞክሮ በመቅሰም ለተሻለ ውጤታማነት እንደሚተጉም ተናግረዋል። በዓለም ከ70 በላይ ሀገራት ቡናን ለዓለም ገበያ የሚያቀርቡ ሲሆን ኢትዮጵያ አምስተኛ ደረጃን ትይዛለች። ከዚህም 33 በመቶ በዓለም ከ70 በላይ ሀገራት ቡናን ለዓለም ገበያ የሚያቀርቡ ሲሆን ኢትዮጵያ አምስተኛ ደረጃን ትይዛለች። ከዚህም 33 በመቶ የውጭ ምንዛሬ የምታገኝ ሲሆን የሀገሪቱ 1/3 የውጭ ምንዛሬ መገኛ ቡና መሆኑን በመድረኩ የቀረቡ ጥናት ያመላክታል። በመድረኩም የክልል ከፍተኛ አመራሮች፣ የኢትዮጵያ ብሔራዊ ቡና ማህበር ስራ አስፈጻሚዎች፣ ቦርድ አባላት፣ ቡና አምራቾች፣ አቅራቢዎችና ላኪዎች እንዲሁም የሚመለከታቸው ባለድርሻ አካላት ተሳትፈዋል። ለ2016 ዓመተ ምህረት ሀገር አቀፍ ፈተና የቦንጋ ዩኒቨርሲቲ ሚና ከፍተኛ መሆኑን የቦንጋ ከተማ አስተዳደር ትምህርት ጽሕፈት ቤት አስታወቀ። የመጀመሪያ ምዕራፍ የማህበረሰብ ሳይንስ ተማሪዎች ፈተናቸውን በስኬት አጠናቀው የተፈጥሮ ሳይንስ ተማሪዎችን በቂ ገለጻ በመስጠት ወደ ዩኒቨርሲቲው ማስገባቱ ታውቋል። ተፈታኝ ተማሪዎችም ዩኒቨርሲቲው የተሻለ ቴክኖሎጂ አቅርቦላቸው በመፈተናቸው መደሰታቸውን ገልጸዋል። ፍጹም ተሾመ ተጨማሪ አለው። የዘንድሮውን ሀገር አቀፍ ፈተና በኢትዮጵያ ከ700 ሺህ በላይ ተማሪዎች በወረቀትና ኦንላይን እንደሚሰጥ ይታወቃል። ባለፈው ዓመት የተጀመረው የአንድ ማዕከል ፈተና አሰጣጥ ስርዓት በሂደት ውጤት ሊያመጣ እንደሚችል በየዩኒቨርሲቲው የሚታዩ ቅድመ ሁኔታዎች አመርቂ ስለመሆናቸውም ብዙዎች ይስማማሉ። እንደ ሀገር ከተመረጡ 25 ከተሞችና 31 ትምህርት ቤቶች የቦንጋ ከተማና የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት በበይነ መረብ ፈተና የሚወስዱ ተማሪዎች ያሉባቸው ናቸው። የቦንጋ ዩኒቨርሲቲ ካለፈው ግንቦት ወር ጀምሮ ለ714 ተማሪዎች በልምምድ የተደገፈ ስልጠና እንዲሁም ሞዴል ፈተና በመስጠት ተማሪዎችን በቂ ልምምድ እንዲያደርጉ ሲሰራ መቆየቱን የቦንጋ ከተማ ትምህርት ጽሕፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል ለከፋ ቴሌቪዥን ገልጸዋል። የዘንድሮ የ12ኛ ክፍል የመጨረሻ ከሃይስኩል መውጫ ፈተና ዘንድሮ ለየት የሚያደርገው በአገር ደረጃ የተመረጡ 25 ከተሞች አሉ። ከዛ ውስጥ እንደ ክልል የኛ አንዱ ነው፣ የቦንጋ ከተማ አንዱ ነው። ቦንጋ ከተማ ውስጥ 4 ሁለተኛ ደረጃ ትምህርት ቤቶች ቢኖሩም ለኦንላይኑ የተመረጠው የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ነው። እንደ አጠቃላይ ከተማችን ላይ 954 ተማሪዎች ይፈተናሉ። ከ954 ተፈታኞች ውስጥ 714ቱ የኦንላይን ተፈታኞች ናቸው። በቢሻ ወልደ ዮሐንስ ስር የተመዘገቡ የመደበኛ የማታ የግልና የርቀት 714 ተማሪዎች ናቸው። ያንን 714ቱን ተማሪዎች ሃንድል አድርጎ ኦንላይኑን አሰልጥኖ ከማብቃት አንጻር ቦንጋ ዩኒቨርሲቲ የሰራው ስራ እጅግ በጣም የሚመሰገን ነው። ምክንያቱም ብዙ ጥረቶች ባሉበት ሰዓት ቦንጋ ዩኒቨርሲቲ በሩን ክፍት አድርጎ በመጀመሪያ ግንቦት ወር ላይ ግንቦት 16 ነው የሄድኩት አስታውሳለሁ። ግንቦት 16 ሲሄድ ዘገያችሁ ነው ያለን ቦንጋ ዩኒቨርሲቲ። እንደውም ተማሪን ለማምጣት ወደኛ ዘገያችሁ ብለው ልክ አርብ ቀን ሄድን። ሰኞ ነገሮችን አመቻችተው ማክሰኞ ተማሪ እንዲገባ ናቹራል ሶሻል ተራ በተራ እንዲገባ አድርገው እንደገና ደግሞ አጠቃላይ የኮምፒውተሩን ሬዲ መሆኑን ለማረጋገጥ 714ቱም አንድ ላይ ይግባ ብለው 714ቱም አንድ ቀን ተጠርተው ገብተው ብዙ ትሬኒንግ ወስደው ከዛ በመነሳት ቦንጋ ዩኒቨርሲቲ ግሬድ 12 ኦንላይን ኤግዛም ኮኦርዲኔት ኮሚቴ የሚል ቴሌግራም ቻናል ከፍቷል። ቦንጋ ዩኒቨርሲቲ ቴሌግራም ቻናል ከፍቶ እዛ ውስጥ ብዙዎቹ ልጆቹ ፕራክቲስ የሚያደርጉበት ሰዓት ፓስወርድ የሚረሱዋሉ፣ ዩዘርኔም የሚረሱዋሉ። እነዚህን ኦንላይን ላይ እየተገናኙ እያስተካከሉ የቦንጋ ዩኒቨርሲቲ አመራር አካላት በጣም ብዙ እገዛን ያደረገልን በዚህ ዙሪያ ማለት ነው። እንደ ፎካል ፐርሰን የሚንቀሳቀሰው ዶክተር ያሬድ ነው። በዶክተር ያሬድ ስር ብዙ የአይቲ ባለሙያዎች የአይቲ ዳይሬክቶሬት ኃላፊዎች በሙሉ ብዙ እገዛ አጠቃላይ የቦንጋ ዩኒቨርሲቲ አመራር አካላት ብዙ ድጋፍ አድርገውልናል በዚህ ኦንላይን። ይሄን በመነሳት ይሄንን የምታረጋግጠው ደግሞ ሶሻል ተማሪዎች ጨርሰው ወጥተዋል። የማህበራዊ ሳይንስ ተማሪዎች ጨርሰው ወጥተው ከነሱ አንደበትን መስማት ይቻላል። እነሱም እንደተናገሩት ከሆነ የሲስተም መቆራረጥ ሳይኖር ምንም ሳይኖር ያለውን ችግር በቅርበት የአይቲ መምህራን ተመድበዋል። በየክፍሉ በቅርበት የተረዱ ፈተናውን
ጨርሰው እንደወጡ ነው ልጆቹም የነገሩን ማለት ነው። ዩኒቨርሲቲው ለተማሪዎቹ በበርካታ መልኩ ድጋፍ እያደረገ ሲሆን በተለይም የቴክኖሎጂ ግብዓት ከባለሙያ ጋር በመመደብና ከፍተኛ ክትትል በማድረግ ሀገራዊ ኃላፊነቱን ከመውጣትም ባሻገር ለትምህርት ጥራት መረጋገጥ ትልቅ እገዛ እያደረገ ስለመሆኑም ኃላፊዋ ጠቅሰው ለዚህም ድጋፍና ጥረት ምስጋናቸውን አቅርበዋል። ከቦንጋ ከተማ አስተዳደር በተፈጥሮ ሳይንስ በወረቀትና በበይነ መረብ 334 ተማሪዎች ዝግጅት መጠናቀቁን የገለጹት ኃላፊዋም ዩኒቨርሲቲው በአጠቃላይ ለፈተና አሰጣጥ ሂደቱ የተሳካ እንዲሆን እያደረገ ላለው ሁለንተናዊ ድጋፍ ምስጋናቸውን አቅርበው በቀጣይም በርካታ ተግባራትን በጋራ እንደሚከውኑ በመጠቆም እንደ ተፈጥሮ ሳይንስ በኦንላይን 247 በወረቀት ደግሞ 87 ተማሪዎች ይፈተናሉ። የወረቀት ተፈታኞችን ትናንትና በቦንጋ ኮሌጅ መኪና ትብብር ገብተዋል ተማሪዎች። ዛሬ ደግሞ አጠቃላዩ የወረቀትም የኦንላይንም ኦሪንቴሽን ይወስዳሉና ዛሬ ላይ ሁሉም የዩኒቨርሲቲ አመራር አካላት ለተፈጥሮ ሳይንስ ተማሪዎች ከ3 ሰዓት እስከ 5 ሰዓት የኦሪንቴሽን ስራ ተሰጥቷል። ከዛ በፊት ግን እንደ ትምህርት ቤት ከትምህርት ቤት ጀምሮ የተለያዩ ኦሪንቴሽኖች ሲሰጡ ነበር። ምክንያቱም ይዘው መግባት የሌለባቸው ነገር አለ፣ ብዙ ነገሮች ተገልጸዋል። ስለዚህ ከዛ አንፃር ይዘው እንዳይገቡ ብዙ ነገር ተነግሯቸው ብዙ ዝግጅት አለ። ያን የምታውቀው በሶሻሉ አንዳች ነገር የተፈጠረ ክስተት የለም። በየቀኑ የሚመላለስ ተማሪ ነው ያለው በኦንላይን ማለት ነው። ስለዚህ በየቀኑ ተፈትሸው ሲገቡ ብዙ ችግር ሊፈጠር ይችል ነበር። ግን ተማሪዎቹ ውጭ ላይ ኦሪንቴሽን ሬዲ ናቸው፣ ውስጥም በተሰጠው ኦሪንቴሽን ሬዲ ናቸው። እዚህ ላይ መጥቀስ የምፈልገው ቦንጋ ዩኒቨርሲቲ ከነሱ ጋር ተያይዞ ሌላ ነገር እንዳይገባ ምሽት ላይ ሁሉ የመግቢያ ባጅ ለኦንላይን ተፈታኞች በየቀኑ የመግቢያ ባጅ ለይቶ ከነሱ ጋር ተመሳስሎ ሌላው ወጥቶ እንዳይገባ የመግቢያ ባጅ በማዘጋጀት ልጆቹ ያንን ወረቀቱ ዛሬ ራሱ ለሊት ላይ ሶሻል ተፈታኞች የፈተና ክፍል ኃላፊዋ ወይዘሮ ትግስት ሄዳ ለሊት ላይ ተረክባለች የመግቢያ ባጃቸው ማለት ነው። ስለዚህ መግቢያ ባጅ ሁሉ ዩኒቨርሲቲው ነው ያዘጋጀው። አረንጓዴ ካርድ አዘጋጅቶ ተማሪዎች ይዘው ሲገቡ ነበር። ውስጥ ላይ ራሱ የከስፈተናው ደህንነት አንፃር ከፍተኛ የሆነ ጥንቃቄ ተደርጎ እየሰሩ በተለያዩ ነገሮች አይተናልና የቦንጋ ዩኒቨርሲቲ ድጋፍ እጅግ በጣም እንዲህ በምስጋና ተናግሮ ብቻ የምናቆመው አይደለም። ፈተናውን ከወሰዱት መካከልም ለከፋ ቴሌቪዥን አስተያየታቸውን የሰጡት እንደገለጹት ፈተናውን ከመውሰዳቸው በፊት በዩኒቨርሲቲው በቂ ልምምድ ማግኘታቸውን ገልጸው በተሻለ ቴክኖሎጂ የተደገፈ ፈተና ስለመውሰዳቸውም ተናግረዋል። ያው የመጀመሪያዎቹ በመሆናችን በእርግጥ ደንግጠናል መጀመሪያ አካባቢ ይሄን ዜና ስንሰማ እና ከኋላ ግን ዩኒቨርሲቲው ባደረገልን ድጋፍ የተለያዩ ፈተናዎችን ስንወስድ ነበር በተከታታይ ለብዙ ቀናትና ያው ብዙ ልምድ ስላገኘን ብዙም አላስፈራንም ማለት ሁሉም ነገር በሳካ ሁኔታ ነው ያለቀው። ምንም ያስቸገረ ነገር የለም። የመብራትም የሁሉም ነገር ምንም ሳያስቸግረን ነበር በሳካ ሁኔታ ያለቀውና ይሄ የኦንላይን ፈተናው በጣም አሪፍ ነው ለኔ በኔ በኩል። ፈተናው ላይ ገጠመን ችግር የለም። እናም በበቂ ሁኔታ ነው ያዘጋጀልን። አንድ ፈታኝና አንድ አይሲቲ ባለሙያ በመሆን የፈተኑን እና ምንም አይነት ችግር ሳይኖር ነው ተፈተነን የወጣ ነው። ኩረጃ አይኖረውም። ሁሉም ተማሪ የራሱን ነው የሚሰራ የሚሆነው በኦንላይን በምንፈተንበት ሰዓት እና በጣም አሪፍ ነው። እናም በቴክኖሎጂ ብቁ የሆኑ ተማሪዎችን ለማውጣት ምቹ የሆነ አጋጣሚ ነው። የምግብ ስርዓትን በአግባቡ ባለመተግበር የሚመጣውን የመቀንጨር ችግር ለመቅረፍ የክልሉ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ተገለጸ። የክልሉ የምግብ ስርዓትና ስርዓተ ምግብ ማስተባበሪያ ዩኒት ተግባር ብዝሃ ሴክተሮች የ2017 እቅድ ዝግጅት ዙሪያ ከባለድርሻ አካላት ጋር መክረዋል። ጽዮን ታደለ ከክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ ታቀርበዋለች። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ተፈሪ ዘውዴ በመድረኩ ተገኝተው ባስተላለፉት መልእክት በክልሉ ፕሮግራሙ እውን ከሆነ ወዲህ መቀንጨርን ለመከላከል በተሰራው ስራ ለውጦች እየተገኙ መሆኑን ተናግረዋል። ትውልዱ በመቀንጨር ችግር ሰለባ እንዳይሆን በቀጣይ 2017 በጀት ዓመት ተግባራዊ በሚሆነው እቅድ ባለድርሻ አካላት በቅንጅት ሊሰሩ ይገባልም ብለዋል። የሚታቀደው እቅድ ችግሮችን ሊፈታ የሚችልና በህብረተሰቡ ዘንድ ተቀባይነት ያለው እንዲሆንም ተገቢው ትኩረት ሊሰጥ ይገባል ሲሉም አሳስበዋል። የክልሉ መንግስት በሰቆጣ ቃል ኪዳን አተገባበር በወጪ መጋራት ሀብት በመመደብ እየተንቀሳቀሰ እንደሚገኝ አቶ ተፈሪ ተናግረዋል። የክልሉ ምግብ ስርዓትና ስርዓተ ምግብ አስተባባሪና የፕሬዝዳንቱ አማካሪ አቶ ማቴዎስ ማልዳዬ ባልተመጣጠነ የምግብ አጠቃቀም ጋር በተያያዘ የሚከሰቱ ችግሮችን በመቀነስ በኩል ባለድርሻ አካላት ድርሻቸውን ሊወጡ ይገባል ብለዋል። ፕሮግራሙ በዋናነት ካልተመጣጠነ የአመጋገብ ስርዓት ጋር ተያይዞ የሚከሰተውን የምግብ እጥረት ችግሮችና ተያያዥ የጤና ችግሮችን ለመቅረፍ ታሳቢ ያደረገ መሆኑንም አቶ ማቴዎስ ተናግረዋል። በመቀንጨርና ባልተመጣጠነ ምግብ ምክንያት በህጻናት ላይ
የሚታየውን የመቀንጨር ችግር ነጻ ለማውጣት የተቀናጀ እቅድ አዘጋጅቶ ወደ ተግባር መግባት ይገባል ብለዋል። በክልሉ ከሚታዩ የመቀንጨር ችግር በየአመቱ 3 ከመቶ ለመቀነስ ትኩረት ሰጥቶ እየተሰራ እንደሚገኝም አብራርተዋል። በ2017 በጀት አመት ክልል አቀፍ ይዘት ያለውን እቅድ በማዘጋጀት በክልሉ ውጤታማና ተጠያቂነት ያለው አሰራር እንዲኖር ባለድርሻ አካላት ተሳትፏቸው የጎላ እንዲሆንም አቶ ማቴዎስ ጠይቀዋል። የ2017 በጀት አመት የሚዘጋጀው እቅድ በዋናነት የምግብና ስርዓተ ምግብ ክልላዊ እቅድ፣ የሰቆጣ ቃል ኪዳን ማስፋፊያና የተቀናጀ የፈጻሚ ብዝሃ ሴክተሮች እቅድ ላይ ትኩረት እንደሚያደርግበትም ከወጣው ድርጊት መርሃ ግብር ማወቅ ተችሏል። የምግብ ስርዓትና ስርዓተ ምግብ ተግባራዊ ብዝሃ ሴክተሮች በ2017 እቅድ ዝግጅት ላይ የክልሉ ርዕሰ መስተዳደር የማህበራዊ ዘርፍ አማካሪ አቶ ደነቀ ማሞ፣ ባለድርሻ አካላትና ሌሎች የሚመለከታቸው አካላት ተሳትፈዋል። በኢትዮጵያ እስካሁን ከ7 ሚሊዮን በላይ ዜጎች የዲጂታል መታወቂያ ለመውሰድ መመዝገባቸውን የብሔራዊ መታወቂያ ፕሮጀክት ጽህፈት ቤት አስታወቀ። የዲጂታል መታወቂያ አገልግሎት አንድ ሰው አንድ ነው የሚለውን መርህ ይዞ የግለሰቦችን መረጃ በመሰብሰብ ከተለያዩ ተቋማት ጋር ቅንጅት በመፍጠር እየተካሄደ ነው። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ምህረት ማሞት አቀርበዋለች። የምዝገባ ሂደቱ እስካሁን በቅንጅትና በተሳለጠ መልኩ እየተከናወነ መሆኑን የብሔራዊ መታወቂያ ፕሮጀክት ጽህፈት ቤት አስታውቋል። የብሔራዊ መታወቂያ ፕሮጀክት የተቋማት ተሳትፎ አማካሪ የሆኑት አቶ ኦላና አበበም የዲጂታል መታወቂያ አገልግሎት ለሀገራዊ ፋይዳ የላቀ መሆኑን ተናግረዋል። የዴሞክራሲና ባዮሜትሪክ መረጃን መዝግቦ በማዕከላዊ ቋት በመያዝ ለእያንዳንዱ ነዋሪ ልዩ ቁጥር በመስጠት የሚያስችል መሆኑንም ጠቅሰዋል። በፕሮጀክቱ በቀጣይ 3 ዓመታት 90 ሚሊዮን ዜጎችን የዲጂታል መታወቂያ ተጠቃሚ ለማድረግ መታቀዱንም አስታውሷል። በመሆኑም እስካሁን ከ7 ሚሊዮን በላይ ዜጎች የዲጂታል መታወቂያ ለመውሰድ መመዝገባቸውን አቶ ኦላና ገልጸዋል። ለ3 ዓመታት የተያዘው እቅድ ለማሳካት ከኢትዮ ቴሌኮም፣ ከባንኮች፣ ከገቢዎችና ከወሳኝ ኩነት ተቋማት ጋር በቅንጅት እየሰራ ነው ብለዋል። የዲጂታል መታወቂያ አገልግሎት በፋይናንስ ዘርፍ በመተግበር በሀገሪቱ ኢኮኖሚ እድገት ላይ የላቀ ግልጸኝነትንና አካታችነትን በማጎልበት ትልቅ ሚና እንደሚኖረውም ይታመናል። ኢትዮጵያ ወደ ላቀ የዲጂታል ፋይናንስ ስነ ምህዳር የምታደርገውን ጉዞ የላቀ ፋይዳ አለው። የተደራጀ የመታወቂያ ስነ ስርዓት መዘርጋቱ በራሱ ለአገልግሎት አቅራቢዎች አስተማማኝ ማረጋገጫ መሆን ይችላል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴል መምሩ አብሬያችሁ ቆይታን አደረኩ። ቀሪ የካፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።